ቤተክርስቲያን የሚያሰኛት ማህሌቱ ነው። ቤተክርስቲያን ቅዳሴው ነው፣ አገልግሎቱ ወንጌሉ ነው። ከዚህ የተረፈ ነው። አሁን ይሄ መብራቱም ወንጌልን ሲማሯት ታስጨንቃለች። ከተማሯት በኋላ ግን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ቸርነት ምሕረት የባህሩ ገንዘብ የሚሆን እግዚአብሔር አምላካችን በቸርነቱ ጠብቆ አቆይቶ ለዚህ ዕለት ስላደረሰን ይክበር ይመስገን። በዓለ ደብረ ታቦር በተመለከተ ትንሽ ማብራሪያ መስጠት ያስፈልጋል። ደብረ ታቦር ማለት ምን ማለት ነው የሚለውን በዓለ ደብረ ታቦር በድምቀት በቅድስት ቤተክርስቲያን መንፈሳዊ ይዘቱን እንደጠበቀ ሳይለቅ በልዩ ልዩ መንፈሳዊ አገልግሎት በማህሌት በቅዳሴ እናም ደግሞ ይሄን መሰል በመንፈሳዊ አገልግሎት ክብረ በዓሉ ይከበራል። ግን ክብረ በዓሉ ከመከበሩ በፊት ደብረ ታቦር ማለት ምን ማለት ነው የሚለውን ማተት መተርጎም ያስፈልጋልና እንግዲህ ደብረ ታቦር ማለት በዚያ በማቴዎስ ወንጌል ምዕራፍ 17 በማርቆስ ወንጌልም ምዕራፍ 9 በሉቃስም ወንጌል ምዕራፍ 9 ተጽፎ እንደምናገኘው ወምድረዝንቱ ስሱ ነሶም ጊዜ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ኩፉ ወአይረጎሙ ደብረ ነዋህ አንተ ባሕቲቶሙ ጴጥሮስን ዮሐንስን ያዕቆብን ይዞ ክርስቶስ ወደ ተራራ ደብረ ታቦር ወደሚባለው ተራራ ይዟቸው ወጣ። ወተወለጠ ራዩ በቅድሜሆሙ በፊታቸው ራዩ መልኩ ተቀየረ። ወአብርሃ ገጹ ከመፀሐይ ፊቱም እንደ ፀሐይ አበራ። ወእንዘ ይተናገሩ ናሁ አስተራዩ ሙሴ ወኤልያስ እንዘ ይተናገሩ ምስሌው ኤልያስና ሙሴም ከርሱ ጋራ ሲነጋገሩ ታዩ፣ ተገለጡ፣ ተገኙ ይላል። ደብረ ታቦር ሐዋርያትን፣ ነቢያትን፣ ማዕስባንን፣ ደናግላንን ያገናኘች ያቀራረበች ልዩ ብርሃነ መለኮት ወይም ደግሞ ሚስጥረ መለኮት የተገለጸባት ልዩ ቦታ ወይም ተራራ ነች። እንግዲህ ክርስቶስ እንደሚታወቀው ሚስጥራቱን የተለያዩ ሚስጥራቱን የፈጸመባቸው ልዩ ልዩ ቦታዎች አሉ። ለምሳሌ ሚስጥረ ጽንሰቱ፣ ሚስጥረ ልደቱ፣ ሚስጥረ ጥምቀቱ፣ ሚስጥረ ሞቱ፣ ሚስጥረ ትንሣኤው እናም ደግሞ ሚስጥረ እርገቱ እነኚህ የተፈጸመባቸው ልዩ ቅዱሳን ወይም ቅዱሳት መካናትም ልንላቸው እንችላለን ቦታዎች ወይም እግዚአብሔር ድንቅ ስራውን ሊገልጽባቸው የመረጣቸው አስቀድሞ ልዩ ቦታዎች አሉ። ከነኚህ ቦታዎች መካከል ከነኚህ ቅዱሳት መካናት መካከል ዋነኛ ማን ነው ቢባል ደብረ ታቦር ነው። ደብረ ታቦር ሚስጥረ መለኮት የተገለጸበት ልዩ ስፍራ ጥንት በነቢያት ከነቢያትን በነብዩ ዳዊት ታቦር ወአርሞንዔም በስመ ዚአከ ይትፌስሑ ብሎ ትንቢትም ተናግሯል። በዚህ ቅዱስ ስፍራ ክርስቶስ ሚስጥረ መለኮቱን ለሐዋርያት እንደሚገልጽላቸው እንደሚነግራቸው እንደሚያስተምራቸው እነኚህም በዚያ ልዩ ስፍራ ድንቅ ሚስጥር ማየት ይችሉ ዘንድ ቀድሞ ክርስቶስ ከመምጣቱ ከመጸነሱ ከመወለዱ በዚያ ቅዱስ ስፍራ ተገኝቶ ብርሃነ መለኮትን ከመግለጹ በፊት አስቀድሞ በነቢያት የተነገረላት ልዩ ስፍራ ናት እና ደብረ ታቦር ማለት ተራራ ነው። ደብር ራሱን የቻለ ተራራ ነው። ታቦርም ሐዋርያት በሲኖዶሳቸው ታቦር ማለት ተራራ ነው፣ ተራራ ማለት ነው ብለው በሲኖዳቸው አስቀምጠውታል እና የደብረ ታቦር ትርጉም
ከብዙ በጥቂቱ ባጭሩ ትርጉሙ ተራራ ማለት ነው። በዚህ ተራራ ድንቅ ሚስጥር ወይም ደግሞ የክርስቶስ ሚስጥረ መለኮቱ ግርማ መለኮቱ የታየበት የተገለጸበት ለማን ካል ለቅዱሳን ሐዋርያት ለቅዱሳን ነቢያት ለነኚህ የተገለጸበት ወይም ደግሞ ክርስቶስ ሚስጥሩን የገለጸበት ልዩ ስፍራ ነው። በዚህ ተራራ ደግሞ የሚመሰሉ ብዙ በሚስጥር የሚታወቁ በሚስጥር የሚታተቱ በሚስጥር የሚተረጎሙና የሚብራሩ አሉ። የመጀመሪያው ወንጌል በተራራ ወይም ደግሞ በደብረ ታቦር ይመሰላል። ተራራ እስከሚወጡት ያስጨንቃል፣ ድካም አለበት፣ ብዙ ድካም አለበት። ተራራን ተቋቁመው ከወጡት በኋላ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ሲመለከቱ ብዙ ነገር ይታያል። ሳሩ ይታያል፣ ቅጠሉ ይታያል፣ ሰፈሩ ይታያል፣ መንደሩ ይታያል፣ ብዙ ነገር ይታያል። እናም ከዚህ የተነሳ ደስ ያሰኛል። ወንጌልን ሲማሯት ታስጨንቃለች። ከተማሯት በኋላ ግን ጽድቅን ከኃጢአት ኃጢአትን ከጽድቅ ለይታ ስታሳውቅ ወንጌል ደስ ታሰኛለች። ሲማሯት ጭንቅ ናት። ወንጌልን ግራፊትክን ሲመታ ቀኝህን ስጠው፣ ያለን ነገር ሲቀር የቀረን ነገር ወስደ ስጥለት ደርብለት። ወንጌል እንዲህ ናት። ወንጌል ጠላትክን ገዳይህን ሳይቀር በአንተ ላይ ችግር የሚያደርሰውን ሳይቀር ወንጌል ውደር ነው የምትለው። የወንጌል ቃል የወንጌል አስተምሮ ይሄን ነው። ከተማሯት በኋላ ግን ጽድቅን ከኃጢአት በእግዚአብሔር ዘንድ ዋጋ ስለምታሰጥ በወንጌል ትመሰላለች። ሁለተኛ ደግሞ በመንግስተ ሰማያት ትመሰላለች። ወንጌል መንግስተ ሰማያት በዚች በደብረ ታቦር ወይም ደግሞ ደብረ ታቦርን ተራራውን እስከሚወጡ ብዙ መከራ እንዳለበት ሁሉ መንግስተ ሰማያትን የምትገኘው በብዙ መከራ ነው፣ በብዙ ድካም ነው። እየተራቡ እየተጠሙ እየተሰደዱ እየተቸገሩ በዚህ ዓለም ደስ ሳይላቸው ነገር ግን አሻግረው መንግስተ ሰማያትን እየተመለከቱ ለምን ከተባለ እስመ በብዙ ጻማ ወበብዙ ድካም ሀለወነ ለበዓለ መንግስተ ሰማይ ለመንግስተ እግዚአብሔር በብዙ ድካም በብዙ መከራ የእግዚአብሔር መንግስት እንወርስ ዘንድ አለን ተብሎ በሐዋርያት ሥራ ተጽፎ የምናነበው ለዚህ ነውና መንግስተ ሰማያት በደብረ ታቦር ትመሰላለች። ሌላው ደግሞ ቤተክርስቲያን በመንግስተ ትመሰላለች። ቤተክርስቲያን በዚያች ደብረ ታቦር በምትባለው ተራራ የተገኙ ከአዲሳትም ከብሉያትም ከብሉያት ወይም ደግሞ ከብሉይ ኪዳን ኤልያስ ሙሴ ከሐዲስ ኪዳን ደግሞ እነ ጴጥሮስ እነ ያዕቆብ እነ ዮሐንስ የተገኙባት ልዩ ቅዱስ ተራራ ናት ደብረ ታቦር። ወደ ቅዱስ ቤተክርስቲያን ስንመጣ በቤተክርስቲያን የሚነገርባት ብሉይ ብቻ አይደለም ሐዲስም ጭምር እንጂ በቤተክርስቲያን ብሉይ ከሐዲስ ሐዲስ ከብሉይ ወይም ደግሞ ቅዱስ ቤተክርስቲያን የብሉይን ሥርዓት የሐዲስ ኪዳንን ሥርዓት ሁለቱንም አጣጥማ አገናኝታ አዋህዳ የምትተረጉም የምታመሰጥር የምታስተምር ቅዱስ ቤተክርስቲያን ናት። ስለሆነም ቤተክርስቲያን በደብረ ታቦር ትመሰላለች ማለትና ደግሞም በተጨማሪ ደብረ ታቦር ወይም ደግሞ መንግስተ ሰማያት በደብረ ታቦር ይመሰላል ካል ደብረ ታቦር የተገኙባት ማስባን ብቻ አይደለም። ደብረ ታቦር የተገኙባት ደናግላን ብቻ አይደሉም። በደብረ ታቦር ከደናግላን ኤልያስ ተገኝቷል፣ ከማስባን ደግሞ ሙሴ ተገኝቷል። መንግስተ ሰማያትም የምትወረሰው በዚህ ለከው ማስባን እንደ ማስብነታቸው ሕጋቸውን ጠብቀው ደናግላን እንደ ድንግልናቸውን ጠብቀው ደናግል እንደመሆናቸው ቅዱሳን ቅድስናቸውን ጠብቀው ንጹሃን ንጽህናቸውን ጠብቀው ሐዋርያትም በብሉይ ኪዳንም ያሉ በሐዲስ ኪዳንም ያሉ እንደ ሕጋቸው የተሰጣቸውን መክሊትን ጠብቀው በመክሊታቸው ካተረፉ ወንድ ሴት ሳይል መንግስተ ሰማያት ትወረሳለች። መንግስተ ሰማያት ለሴቱም ለወንዱም ለተማረውም ላልተማረውም ለካህኑም ለምእመኑም ከፓትርያርኩ እስከ ታች እስከ ምእመን ድረስ ያለው እያንዳንዱ መክሊቱን ተቀብሎ መክሊቱን እያተረፈ የጾታ ልዩነት ሳይኖር የማዕረግ የእድሜ ልዩነት ሳይኖር ሁሉም ባንድ የሚወርሷት ስለሆነ መንግስተ ሰማያት በደብረ ታቦር ትመሰላለች ማለትና እንግዲህ ሙሴ ወደ ደብረ ታቦር ከመቃብርን ፈንቅሎ
ከደብረ ታቦር ሊገኝ የቻለ ራሱን የቻለ ሚስጥር አለው። ሙሴ የዋህ ነው፣ የእግዚአብሔርም ወዳጅ ነው። ከባለሟልነቱ የተነሳ እግዚአብሔርን በየቀኑ እንዳይህ እፈልጋለሁ፣ በየቀኑ እንድትገለጽልኝ፣ በየቀኑ ካንተ ጋር እንድነጋገር፣ አንተ እንድታነጋግረኝ እፈልጋለሁ እያለ እግዚአብሔርን ይጠይቀው ነው የነበረ። ገጽየስ ያስተሪ ለከ ወድረሰ ትሬ ገጽ፣ አሁን አታይም፣ የምታይበት ጊዜ ግን ይመጣል። ዘር ያልወደቀባት ምድር የበቀለ ስንዴ አምጥተህ በምሰዋበት ወይም ደግሞ በምሰዋልህ ወይም ደግሞ ኋላ በደብረ ታቦር መስዋዕት ሁኜ በምቀርብበት ሰዓት ያን ጊዜ እገልጽልሃለሁ ብሎ እግዚአብሔር ለሙሴ አነጋግሮት ነው የነበረን። ያ ሚስጥር እንደተገለጸለት ወይም እንደተፈጸመለት ለማጠየቅ ሙሴ በዚህ አማካኝነት ተገኝቷል። ሌላ ሙሴ በዚህች በደብረ ታቦር ሊገኝበት የቻለ ከነቢያት መካከል ሙሴ እንግዲህ ገብረ ተአምራት አድራጊ ነው። ባሕር ከፍሎ እስራኤልን አሻግሯል። መና ጋርዶ ደመና ጋርዶ መና ለእስራኤል መግቧል። ከዚህ የተነሳ ሙሴን ያከብሩት ነው የነበረ። ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ ጥያቄ በቂሳሪያ ሲያቀርብ ከነቢያት መካከል ሙሴን ጠቅሰዋል። አንተማ ሙሴ ነው ይሉት ነው የነበረ። አሁን ግን ሙሴ ያንን ምስክርነት ለመስጠት እንዴት የሙሴን ጌታ የሙሴን አምላክ እንዴት ሙሴ ሊሉ ይችላሉ? አንተማ ሙሴ ሳትሆን የሙሴ አምላክ የሙሴ ጌታ ነህ ለማለት ያንን ምስክርነት ለመስጠት ሊቀ ነቢያት ሙሴ የእግዚአብሔር ወዳጅ የእግዚአብሔር አገልጋይ እስራኤልን የመራ እስራኤልን ያስተዳደረ ከመቃብር ተነስቶ የነን ምስክርነት ለመስጠት በደብረ ታቦር ተገኝቷል ማለት ነው። ኤልያስም እንደዚሁ ነው። አንተሰ ትከጉነኒ ሰማ በዳህሪ ሞይል፣ አንተ ግን በኋላኛው ዘመን ምስክር ትሆናለህ ተብሎ ለኤልያስም የተነገረለት ቃል ስለነበረ ያንነን ለመፈጸም ኤልያስም በደብረ ታቦር ለመገኘት ችሏል ማለት ነው። እና ከነሱ ጋራ ወይም ከሱ ጋራ ሲነጋገሩ ከዚያም በኋላ ሙሴ ወይም ደግሞ ጴጥሮስ ተራራው ደስ ስላለው ከእግዚአብሔር ጋር ከሙሴ ጋር ከደጋጎቹ ጋር ስለተገኘ ዋውሳ ጴጥሮስ ወይ ቢሮ ለልግዚ ኢየሱስ ሰና ይለና ሐለው ወዜ መምህር ክርስቶስ ወይ በዚህ መኖር ለኛ መልካም ነው ብሎ ጥያቄ አቀረበ። ወመሰ ፈቀርከ ንግበር በዚህ የሰለስተ ማይደረ አሃደ ለከ ወሃደ ለሙሴ ወሃደ ለኤልያስ፣ አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ በዚህ ሶስት ቤት ብንሰራ መልካም ነው እያለ ጴጥሮስ ይሄንን ሐሳብ አቅርቧል። ምክንያቱም አንተ በዚህ ቦታ ስንኖር ስንራብ እያበላህን፣ ስንታመም እየፈወስከን፣ ስንሞት እያስነሳህን ከዚህ በታች ባለው ስራ የምሰራውን ሁሉ በዚህ ቦታ እየሰራ በዚህ ብንኖር መልካም ነው። ሙሴም እንዲሁ ደመና እየጋረደ መና እያወረደ ጠላትም ከተነሳ ጠላትን እየገደለ ኤልያስም እንደዚሁ ሰማይን እየለጎመ ዝናብን ሲያስፈልግ ዝናብን እያዘነበ በዚህ ቦታ መኖር ለኛ መልካም ነው የሚል ጥያቄ አቅርቧል። ከሐዋርያት መካከል ጴጥሮስ ይሄንን እየተነጋገሩ ሳለ ነው እንግዲህ ወመጻ ብሩ ደመና እንዘ ይተናገሩ ወጸለሎሙ፣ ሲናጋገሩ ብሩ ደመና መጣ ጋረዳቸው። ወመጻ ቃል እሙስተ ደመና ዘይብል ዝንቱ ውእቱ ወልደ ዘአፈቅር ዘሎቱ ሰመርኩ ወሎቱ ስምዎ ለማለት ይሄንን ሲነጋገሩ ቃልም ከደመና ተሰማ እሱን ስሙን ለማለት እንዲያለ ከዚያ በኋላ ያዩትን ሁሉ ከደብር ከተራራው ሲወርዱ እንዳይናገሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ለነ ጴጥሮስ ለነ ያዕቆብ ቃሉን ሐሳቡን አስተላልፎላቸዋል፣ አስቀምጦላቸዋል። እንዳይናገሩ ያዘዘበት ምክንያት ከሶስት ያላነሱ ምክንያት አለ። አንደኛ ውዳሴ ከንቱ ስለማይሽ ነው። እናንተ በዚህ ዓለም ስትኖሩ እንደዚህና ይሄንን መሰል ሚስጥር ታከናውናላችሁ፣ ሚስጥር ይፈጸምላችኋል፣ በጎ ነገር ታደርጋላችሁ። ነገር ግን በጎነታችሁ ያደረጋችሁት ሁሉ እናንተን ለሰማያዊ ክብር እንጂ ለምድራዊ ክብር እንዳያበቃችሁ እንድትጠነቀቁ፣ በውዳሴ ከንቱ እንዳትጠለፉ፣ ውዳሴ ከንቱ እንዳያሸንፋችሁ ለማለት ርሱ ውዳሴ ከንቱን ስለማይሻ ያዩትን እንዲናገሩ አልፈቀደላቸውም። አንዴ ነው። ሁለተኛ እንዲናገሩ ያልፈቀደላቸው ለምን ነው ይባል መከራን ወደ ኋላ አስቀምጦ ክብርን መናገር መከራው ገና ነው የሚሰቀልበት፣ መከራ የሚቀበልበት፣ የሚሞትበት፣ የሚገረፍበት፣ ምራቅ የሚተፋበት፣ የሚወርቅበት፣ የሚነሳበት ገና ወደፊት ስለሚጠብቀው ያንን አስቀድሞ መከራውን ክብሩን መናገር አልፈለገም ክርስቶስ። ስለዚህም እንዳይናገሩ አስጠንቅቋቸዋል። ሌላው ደግሞ በዚህ ቦታ ሰብስቦ
የራሱን መንግስት ህዝቡን ሰብስቦ ስለ መንግስቱ ስለ ማንነቱ ሊናገር በመታት ህዝቡን እንዲህ እያደረገ በዚህ ቦታ አመጽ ያስነሱበት ይሆንን እያሉ እንዳይጠራጠሩ በውስጣቸው ጥርጣሬ እንዳያድር ይሄንን መሰል ምክንያት አድርገው እንዳይሳሳቱ አስቀድመው እንዲናገሩ አልፈቀደላቸውም። ሌላኛውና የመጨረሻው እስከ አመይሬው ሙታን ይትነሳ ከሙታን መካከል ተነስቶ እስከሚነሳ ወይም ደግሞ እስከ ዕለተ ትንሣኤ ድረስ በእነሱ መካከል ገና ፍጹም እምነት ወይም ደግሞ አመኔታ አላደረባቸው ነበር። የሚጠራጠሩት ጊዜ ስለነበረ ትንሣኤውን አይተው በትንሣኤው ሙሉ ለሙሉ እስከሚረጋገጥላቸው ድረስ ከዚህ የተነሳ እንዲናገሩ ያዩትን ወይ ለመኖሂ ያዩትን ሁሉ ለማንም እንዲናገሩ ክርስቶስ አልፈቀደላቸውም እና ደብረ ታቦር ማለት ተራራ ማለት ነው። ሚስጥረ መለኮት የጌታችን የመድኃኒታችን የኢየሱስ ክርስቶስ የግርማው ሚስጥሩ አምላክነቱ በአጠቃላይ ፈጣሪነቱ ጌትነቱ እግዚአብሔርነቱ ካህሊነቱ የተገለጸበት ልዩ ቅዱስ ስፍራ ነው ማለት ነው። እንግዲህ ባለ ደብረ ታቦርን ስናከብር መንፈሳዊ ይዞትን እንደጠበቀ የሚከበሩ ከባሉ ጋራ የሚታዩ ብዙ መንፈሳዊ ቁም ነገሮች አሏት። ከነኚህም መካከል እንግዲህ ቡሄ እየተባለ ይከበራል። ቡሄ ማለት ራሱን የቻለ ብርሃን ነው። ከቡሄ ጋራ ተያይዞ ደግሞ ጅራፍም አለ፣ ችቦም አለ፣ ሙልሙል ዳቦ እነኚህ መሰሎች መንፈሳዊ ትርጉም ያላቸው መልካም የሆኑ ውስጣቸውን ስናትታቸው እያንዳንዳቸው አሰማሪነት ያላቸው ናቸው። ቡሄ ማለት ብርሃን ነው። እንደገናም ደግሞ ጅራፍም ድምፁ ሲሰማ ጩኸት ስለነበረው ያ ጩኸት ሲሰማ የነበረ ያንን ምክንያት በማድረግ ቅዱስ ቤተክርስቲያን መንፈሳዊ ይዞቱ ወይም ደግሞ ይሄ ቅዱስ ትውፊት ይባላል። ይሄ ቅዱስ ትውፊት እንደተጠበቀ በዚህ መልኩ በየዓመቱ ነሐሴ 13 በዓሉ ሲከበር ችቦም ይበራል፣ ቡሄ እየተባለ ይከበራል፣ የጅራፍም ድምጽ ይሰማል። እንደገናም ደግሞ ሙልሙል ዳቦ አሁን ይሄም እያንዳንዱ በዚያ በወቅቱ የተከናወኑ ናቸው። ከብርሃኑ የተነሳ በዚያ እረኞች ነበሩ፣ ህፃናት ነበሩ። ሰዓቱና ጊዜውን ረስተውት በዚያው ቀርተው ነው የነበረና ቤተሰቦቻቸው ታላላቋቸው ወላጃቸው እነሱን ለመፈለግ ችቦ እያበሩ ይመጡ ነው የነበር። ልጆቻቸው ጠፍቷቸው ማለት ነው። ከውቶችን ሲጠብቁ የነበሩ ወይም ደግሞ በዚያ በየተራራው በየጫካው በየድሩ የተሰማሩ ልጆች ያ ብርሃነ መለኮት ያ በዚያ በደብረ ታቦር ሲበራ የነበረው ብርሃን አዘናግቷቸው ሰዓቱን ረስተውታል። ይምሽ አይምሽ አላወቁትም። ደግሞም እነኛ ቤተሰቦች ደግሞ እነሱን ለመፈለግ ይመጣል። በየጫካው ምን ያስፈልጋል? ብርሃን መብራት ያስፈልጋቸዋል። ያንን እያበሩ ይፈልጓቸው ስለነበረ ከዚህ የተነሳ ያ በጎ ትውፊት ወይም ደግሞ መልካም ስለሆነ ያንን ለማስታወስ የበረውን በወቅቱ በአካባቢው የበረውን ብርሃን በማሰብ ዛሬ ችቦ እያልን እናበራለን። ይሄም ብቻ ሳይሆን ሙልሙል ዳቦም የሚወሰድበት በዚያ ልጆቻቸውን ለመፈለግ ሲሄዱ ባጆቻቸው ነው አይደለም። ምክንያቱም ምግብ ያስፈልጋቸዋል፣ የሚበላ ነገር ያስፈልጋቸው ስለነበረ በጊዜው ያለውን ያንን ዳቦአቸውን ይዘው እረኞቻቸውን ልጆቻቸውን ፈልገው ስለነበረ ከዚያ ጋራ በመነሳትና ያንን ቅዱስ ትውፊት ያንን መልካም ሐሳብ በመያዝ ዛሬ በቅድስት ቤተክርስቲያን እነኚህ መንፈሳዊ ይዘቶች እንደተጠበቁ በቅድስት ቤተክርስቲያን በሰፊው በዓሉ ይከበራል። ከዚህ ጋር ታይዞ እኛ በዓሉ መቼ ተከበረ ለሚለው ደግሞ እንግዲህ በዓሉ የተከበረው ከዚያን ጊዜ ጀምሮ ነው። እንግዲህ በየጊዜው እየጎላ የመጣ ቢሆንም በዓሉ ግን መከበር የጀመረው ከዚያን ጊዜ ጀምሮ እንደሆነ ቅድስት ቤተክርስቲያን ምክንያቱም የቤተክርስቲያን እያንዳንዱ ሥርዓተ አምልኮት እያንዳንዱ ዝማሬ እያንዳንዱ አገልግሎት እያንዳንዱ ቅኔ እያንዳንዱ ወንጌል እያንዳንዱ መልእክት እያንዳንዱ ቅዳሴ እያንዳንዱ መንፈሳዊ አገልግሎት ከእግዚአብሔር ቃል ወይም ደግሞ ከመጽሐፍ ቅዱስ የወጣ አይደለም። እንግዲህ መጽሐፍ ቅዱስን ስንል ወደዚህ ስንመለከት ነቢያትን ነው ሐዋርያትን ነው መሰረት የምናደርገው። ምክንያቱም እስመ ተአነስክሙ ዲበ መሰረተ ነቢያት ሐዋርያት ነው። እናንተ በነቢያት በሐዋርያት መሰረትነት ታንጻቸዋል ስለሚል ማለት ስርዓታችን ከሱ የወጣ አይደለም። ሃይማኖታችን ከሱ የወጣ አይደለም። ዶግማችንም ቀኖናችን እያንዳንዱ የማህሌቱ አገልግሎትም
ከዚህ የወጣ አይደለምና ስለዚህ በዓሉ ከዚያን ጊዜ ጀምሮ እንደተከበረ ነገር ግን ደግሞ በየጊዜያቱ እየጎላ በየጊዜያቱ እያደገ የመጣበት ጊዜ አለ። በአፄ ዘርዓ ያዕቆብም ከዚያም በፊት የነበሩት ነገስታት ከዚያም በኋላ ሃይማኖት ያላቸው ነገስታት በሚነግሱ ሰዓት የቤተ ክርስቲያን ፍቅር ያላቸው የቤተ ክርስቲያንን ሐሳብ የሚገዙ በቤተ ክርስቲያን ሐሳብ በቤተ ክርስቲያን ስርዓት በቤተ ክርስቲያን ሕግ የሚኖሩ ነገስታት እጅግ ባሉ በደመቀ ሁኔታ እንዲከብር ሰዓትም ጊዜም ይኖራቸው ነበር። ደግሞ እነሱ ሲገኙ ባሉ ከዚያ በበለጠ ደምቆ እንደሚከበር ሁላችንም የምናውቀው ነውና ስለዚህ ባሉ በዚህ ልክ ይከበራል። ቅድስት ቤተክርስቲያን ግን ከምንም በላይ ከዳቦውም ከችቦውም ከመብራቱም ከዚያ ይልቅ ግን ቤተክርስቲያን የሚያሰኛት ማህሌቱ ነው። ቤተክርስቲያን ቅዳሴው ነው፣ አገልግሎቱ ወንጌሉ ነው። ከዚህ የተረፈ ነው። አሁን ይሄ መብራቱም የምንለው ዳቦም የምንለው እያንዳንዱ ይሄ ከዚህ የተረፈ ነው። ከቅዳሴው ከወንጌሉ ከማህሌቱ ከመንፈሳዊ አገልግሎት የተረፈ ነው። ሆኖም ግን መጥፎ አይደለም፣ በጎ ስለሆነ ቤተክርስቲያን ይሄንን በጎነት በሚገባ እያመሰጠረች እየተረጎመች ለልጆቿ ለሕዝበ ክርስቲያን ተንትና ታስተምራለች። ግን ይትመጣ የመጣ ግን ከዚያን ከደብረ ታቦር ጀምሮ የጅራፉም የችቦውም የዳቦም ከዚያ ጋራ ተያይዞ የመጣ መልካም ሐሳብ ስለሆነ ቤተክርስቲያን በዚህ ልክ ባለ ደብረ ታቦርን ብርሃነ ደብረ ታቦርን ወይም ደግሞ ብርሃነ መለኮት ግርማ መለኮት እያለች ቅድስት ቤተክርስቲያን የሐዋርያትን በዓል ለሐዋርያት የተገለጸውን ምስጢር ለነቢያትም የተገለጸውን ምስጢር እናም ደግሞ በዚህ ጋር አያይዞ የቤተክርስቲያን የመንግስተ ሰማያት አገልግሎት ምን መምሰል እንዳለበት ይሄንን ከወንጌል ጋር ያመሳጠረች የምታከብረው ልዩና ታላቅ መንፈሳዊ በዓል ነው ማለት ነው ባለ ደብረ ታቦር። እዚህ ጋር ተያይዞ የቤተክርስቲያን መልእክት አለ። ባለ ደብረ ታቦር በዚህ ልክ ከተገለጸ ባለ ደብረ ታቦርን እኛ በምን መልኩ ነው ማክበር ያለብን? ዋናው ነገር እንግዲህ ባለ ደብረ ታቦር የምናከብረው እኛ ክርስቶስን እያየን ነው። ሐዋርያትን እየተመለከትን ነው። ነቢያትን እያየን ነው። በሃይማኖት የምናከብረው በዚህ ልክ ነው። ባለ ደብረ ታቦር ከነሱ በወጣ መንገድ ሳይሆን እነሱን እያየን ካከበርን በደብረ ታቦር ምን ተገለጸ? በደብረ ታቦር ምን ተደረገ? በደብረ ታቦር የተገለጸው ምስጢረ መለኮት ነው። ያ ምስጢረ መለኮት ደግሞ የተገለጸው ለሐዋርያት ነው፣ ለቅዱሳን ነው። እኛም ይሄንን ምስጢር ዛሬ በቅድስት ቤተክርስቲያን እንዲገለጽልን በቅድስት ቤተክርስቲያን በመንፈሳዊ አገልግሎት ስንበረታ ስንጠነክር እኛም እንደ ሐዋርያት እንደ ነቢያቱ ይበልጥ የመንግስተ ሰማያትን ምስጢር የማወቅ ይበልጥ የቤተክርስቲያን ሥርዓትና ሕግ የማወቅ ሊኖር ይችላል ማለት ነው። ይሄ መሆን የሚችለው በዓሉን ባለ ደብረ ታቦር የምናከብር ሐዋርያትን ስንመለከት ነው። ነቢያትን ስንመለከት ክርስቶስን ስናይ ነው ማለት ነው። እኛም ዛሬ ይሄን ነው በዓሉን የምናከብረውና ስለዚህ ደግሞ ይሄ ደገኛ ምስጢር ይሄ ቅዱስ ምስጢር የሚገለጽልን እኛ እንደ ኦርቶዶክስነት ወይም ደግሞ እንደ ክርስቲያን ወይም ደግሞ እንደ አንድ ቤተክርስቲያን ልጅ እንደ አንድ በ40 እና በ80 ቀን የታተመ የሥላሴ ልጅነት ያገኘ የተቀበለ ከዚህ ጋር አያይዞ በዓሉን ማክበር ያለበት በምን መልኩ ነው ካልን በማስቀደስ ነው። ማስቀደስ የሚችለው በማስቀደስ ነው። መቀደስ የሚችለው በመቀደስ ነው። እንደገናም ደግሞ የተራበውን በማሰብ የተጠመውን በማሰብ የተቸገረውን በማሰብ በየጎዳናው የወደቁትን በማሰብ እነሱን ስናስብ ነው ባለ ደብረ ታቦር ባር መሆን የሚችለው። ምስጢረ መለኮት መሆን የሚችለው እሱን ነው። ስንናገርም ስንሰማውም የሚያምርብን በተግባር የተገለጸ ነው። ልክ እንደነ ጴጥሮስ እንደነ ያዕቆብ ጴጥሮስ እኮ ክርስቶስ መምህር ሆይ በዚህ ቦታ ለኛ መኖር መልካም ነው ያለው ለዚህ ነው። መልካምነትን ነው። ከዚያ የበለጠ ሌላ ክብር አልፈለገም ጴጥሮስ። በዚህ መኖር ለኛ መልካም ነው አለ። በዚህ መኖር በዚህ ጸንቶ መኖር ለኛም በቤተ ክርስቲያን ጸንቶ መኖር ዋናው ተግባሩ ቀዳማዊ ተግባራችን ይሄ ነውና በአንድነት በሰላም በፍቅር በማስቀደስ በመጾም በመጸለይ የእግዚአብሔርን ቃል በመስማት በመዘመር በማመስገን ማህሌት በመቆም በዚህ ልክ በዓሉን እንድናከብር
የቅድስት ቤተክርስቲያን ሐሳብ ወይም መልእክት ነውና ለዚህ ዕለት ደርሰን በዓለ ደብረ ታቦርን እንድናከብር የፈቀደ የአባቶቻችን የነቢያት የሐዋርያት አምላክ እግዚአብሔር አምላካችን ይክበር ይመስገን።